መልካም ስሜ አበበ ሞገስ እባላለሁ። የአንበዞ ቀበሌ ግብርና ልማት ጣቢያ ኃላፊ ነኝ። እንግዲህ ይሄ ያለንበት የሰብል ልማት ባቄላ ነው። የሰቆጣ ቃል ኪዳን ፕሮግራም ነው የሰጠን። እዚህ አካባቢ እንግዲህ በሰቆጣ ቃል ኪዳን ፕሮግራም ተይዞ ለ68 እናቶች ሞዴል እናደርጋለን። ያለነት አላሚ 170 ነው። ነገር ግን ሞዴል መንደር በሚል ለይተን ሁሉንም ማድረስ ስለማንችል ማስፋት ስለሆነ ፕሮግራሙ ቀጣይ ደግሞ እያሰፋን ስለምንሄድ በዚህ ዓመት 68 እናቶችን ለይተን ይህን ባቄላ አንዷች ባታይ ካት የምትባል ለሷን የሰጠናት ያለንበት ሰብልም እሷ ነው። ይህን የሰጠንበት ዓላማ ፕሮግራሙ የህፃናት መቀንጨርን ችግር ለመፍታት ነው። ትልቁ ዓላማው በቃ ታች ያለውን ህፃን ኮትኩቶ ለማሳደግና ትልቅ ዓላማ እኛው እንደ ግብርና በጣም አጋዥ ያገኛል ብለን የምናስበው። ምክንያቱም እኛ ሙያተኛ ቀበሌ ሙያተኛ ሆነን ስርዓተ ምግብ የሚባል ነበር እዚህ በፊት ወደ መደበኛ በግብርና ተግባር ቢገባም፣ ነገር ግን ይሄ ደግሞ አጋዥ አካል አገኘን። አሁን እናቶችን እየተከተልን በጓሯቸው ሰላጣ ቆስጣ እንዲያለሙ ይህን ባቄላም እንዲያዘጋጁ በቀሎ ተቀብለናል። ወረዳው ዶሮ ሰጥቶናል። ይህንን ለእናቶች አሰራጭተን ስለዚህ አሁን ሰብሉም በዚህ ልክ እየተከታተልን እኛም እየደገፍን ፕሮግራሙ በደንብ አሁንም እንደግፈዋለን። እንዲያግዘን እንፈልጋለን። እኛ ደግሞ ሌት ተቀን ብለን ይህን ፕሮግራምም የተሰጡ ግብአቶችም ተግባራዊ እንዲሆኑ በደንብ ጥቅም ላይ እንዲውሉ ቅድም እንዳልኩት የህፃናት መቀንጨርና መቀንጨር ችግር ለመፍታት ሁላችንም ቆርጠን እንደተነሳን መግለጽ ፈልጋለሁና ፕሮግራሙ ቀጣይነት እንዲኖረው እንፈልጋለን ነው ትልቁ ዓላማ። በቃ በዚህ ዓመት በጣም አንደኛ እንደውም አሁን ትልቁ እናቶች ብዙ ጊዜ ያው አቀራርቦናል። እንደኛ ኤክስቴንሽን ስንፈጥር አባወራውን ፈልጋችሁ አግኙ አይነት ነገር ነበር። አሁን ግን አበበ ኮምፖስትም ይሁን ሌሎች የግብርና ተግባራት ለመስራት ሲሄድ በቃ መጣ ብለው ተግባራቶች ለመተግበር በደንብ እየተዘጋጁ ያሉበት ሁኔታ አለ። ምክንያቱም እኒኒ ዘሮች እየመጡ ነው። አሁን ይሄ አካባቢ ቤቷ እዚህ አቅራብ ነው። ይህን ዘራች፣ ቀጣይ ዓመት ሴትዮ ራሷን ችላ ትዘራለች። በቃ ዘሩንም ታስቀምጣለች። ከዚህ በኋላ ትወጣና ተደራሽ ላልሆን ደግሞ እናደርሳለን። ማስፋት ስለሆነ ዓላማው ማለት ነው። በዚህ ልክ ነው እየቀጠልን ያለ ነው። እንግዲህ ይህን ነው የሚመስለው። መልካም ቅድም እንደተባለው ይሄ ፕሮግራም አሁንም አጋዥ አግኝተናል እንዳልነው እኛ ቅድም እንዳልኩ መጀመሪያ የስርዓተ ምግብ የሚባለው ሹር የሚባለው ፕሮግራም በነበረበት ጊዜ ያ ፕሮግራም አሁን ወጥቶ መደበኛ ተግባር ነው ከግብርና ጋር ነው። ነገር ግን ከጤና ጋር እየተቀናጀን ጤና የተመጣጠነ ምግብ መግቡ ይላል ሲል ማን አስለማው ነው። እኛ ግብርናዎች አብረን መገኘት አለብን። ምክንያቱም እቺ እናት ዶሮ ወይም እንቁላል መግቢ፣ ወተት መግቢ፣ ቅጠላ አዘጋጅ ስትባል ሀምን ላገኝ ልትል ትችላለች። ግብርና አብሮት አለ። ግን መገኘት ያለበትን ሁኔታም የትኛውን ቦታም ቆፍራ ማዘጋጀት እንዳለባት እየተከታተልን ጤናዎች መጠየቅ ይችላሉ። በቃ እኛ አሁን በዚህ በስርዓተ ምግብ በእናቶች በጣም አብረን በቃ እጅና ጓንት ሆነን እየሰራን ያለንበት ሁኔታ አለ ተግባራዊ ለማድረግ ማለት ነው።